ታቆኛላችሁ ማለት ነው? ስንት አመታችሁ ነው አሁን? 7 ዋው በጣም ነው የምትዋደዱት። በአእምሯችሁ ሰይፉ የሚባለው ሰውዬ ምን አይነት ነው? እኔ ማስበው በቃ እግዚአብሔርን የሚያመሰግን በጣም ከምል በላይ ጥሩ ሰው። እሺ እኔ የሚመስለኝ እንዳለችው ቆንጆ በጣም ለእግዚአብሔር ጥሩ አመለካከት ያለህ ጥሩ ሰው ትመስለኛለህ። ቆንጆ የሚለውን አውጪው። ሌላውን ነገር እንግዲህ እሱ ነው የሚያውቀው። ግን ስለ ግምታችሁ ግን አመሰግናለሁ። ጸጉሬ ግጥም ያለ ነው። ችግር የለም በጣም ነው። በሱም ቢሆን በጣም ነው የምታምረው። በመላጣም ቢሆን ታምራለህ እያለች ነው። ልክ ነች። ታምራለህ። እንግዲህ የመጀመሪያዎቹ የመዝገበ ጸሎት በብሬል በዚህ እድሜያቸው በ7 ዓመታቸው መጽሐፍ ያሳተሙ ጀግና መንታዎች ናቸው። መጀመሪያ ደስ ይላቸዋል። ብዙ ጊዜ በጣም በፈጣን መልሶቻችሁ ብዙ ሰው ያውቃችኋል። በጣም ብሩህ አእምሮ ነው ያላችሁ እና እንግዶቼ ስለሆናችሁ ከልብ ነው የማመሰግነው። በጣም ነው የምታምሩት እናንተ። እኛን እንግዶቼ ስለሆነ ደስ ብሎናል። ምንድነው የሚያስደስታችሁ? ወላጆቻችንን ማገዝ። በምን? እንሰራ በመስራት። አሁን ለምሳሌ ሶፋ ልብስ አውልቀንላቸው እነሱ ሶፋ ልብስ የሚቀመጥበት ጋር እናደርጋለን። ምናጥበው ካልሲና ፓንት እናጥባለን። እነሱ ደግሞ ብርድ ልብስ ምናምን ያጥባሉ። እኛ ደግሞ እናዋላለን። እኔ ስሰማ መብራት ሲሄድና ሲመጣ ታውቃላችሁ? አዎ ታውቃላችሁ? መብራት እንደውም ቀጥታ የምታበሩት እናንተ ናችሁ። ኧረ እኛ አይደለንም፣ እግዚአብሔር ነው። ጥላ ነገር ይታያችኋል? ብርሃን ነገር? አዎ አይደለ? ሶሊ እንደውም ከፀሐያ ጋር ስትሄድ የሆነ ነገር እልፍ ይልብኛል አለች። ጥላ የሆነች ጥላ አታልፈለ ካንተ ጋር ትከተልሃለች። በተራመድክ ቁጥር ያቺ ነገር ካንተ ጋር ትራመዳለች። እሱ ይታየኛል። ወደ ኋላ ከሄድክ ወደ ኋላ አለች። ወደ ኋላ ከሄድህ ወደ ኋላ፣ ወደፊት ከሄድክ ደግሞ ወደፊት። እግዚአብሔር ብሎ አንድ ቀን አይናችሁ የሚያግን ይመስላችኋል? አዎ ተመኙላቸው እንዴ! በጣም አሁን መዝገበ ጸሎት በብሬል የሚል መጽሐፍ አሳተማችኋል። የመጀመሪያዎቹ 7 ዓመታቸው መጽሐፍ ያሳተሙ አይነ ስውራን ልንላችሁም እንችላለን። ይሄ እኮ አንድ ጊነስ ነው አይደል? እዚሁ ራሱ አፍሪካን ጊነስ ነው። ማን ነው ሐሳቡን ያመጣው? ይሄ መዝገበ ጸሎት በብሬል የሚለው መጽሐፍ ለማሳተም ሁለታችሁም ነው እኩል? አይ እኔ መጀመሪያ ነኝ፣ ግን ገብርኤል ነው ሐሳቡን የሚሰጠው። ገብርኤል ነው ከኔ ለእኛን ለሰው እንድናገለግል ለሰው የምንረዳ ሰዎች እንድንሆን ገብርኤል ነው ያሳሰበኝ። ቅዱስ ገብርኤል ነው ያሳሰበሽ? ያሰብሽበትን አጋጣሚ ወይም ደግሞ ያሳሰበሽን አጋጣሚ ታስታውሻለሽ? አዎ አስታውሳለሁ። መቼ ነው? መጀመሪያ ገብርኤል ቤተክርስቲያን ነበር። በ19 ነው። እኛ ደግሞ በ19 በፍጹም ገብርኤል አንቀር ስራተ ገብርኤል ሄድን። ከዛ የግል ጸሎታችንን እናድርሰን ስብከተ ወንጌል እንማር ተቀመጥን። ከዛ ስንማር ስብከተ ወንጌል እኔ ደግሞ ትምህርቱን እየሰማው አይደለም። በሐሳብ ሌላ ቦታ ሄድሽ? ምን አስባለሁ? ለምን ለአይነ ስውራን ልጆች የብሬል መዝገበ ጸሎት ጽፌ አልሰጥም? እነሱ የእግዚአብሔርንም እንትን ያውቃሉ። የእግዚአብሔርን ቃል ቃል ያውቃሉ በደንብ። ከዛ እሱን ደግሞ ለእናቴ ስነግራት ቤት ገብተን አንቺ ገና ልጅ ነሽ አለች። እሺ እኔ ደግሞ ማንበብና መጻፍ ኮች ያለው ለምንድን ነው ይሄንን ነገር ማልጽፈው ብዬ ነገርኳት። ከዛም ይሄንን ተግባራዊ ስላደረግን እግዚአብሔር ይመስገን።